መጣና ባመቱ እንደምን ሰነበቱ ክፈት በለው ተነሳ ይህን አንበሳ ክፈት በለው በሩን የጌታ እንኳን ለቡይ በዓል በሰላም አደረሳችሁ። ዛሬ የምንሰራው የሙልሙል አሰራር ነው። ቆንጆ የሆነ ድሮ እናቶቻችን እንደሚሰሩት ከእናቶቻችን ሬሲፒውን ተቀብለን እንሰራለን ማለት። ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ ስላደረጋችሁ ያመሰግናሉ። 646 ሰብስክራይበር ደርሻለሁ። ከዚህ በላይም ሰብስክራይብ እንደምታደርጉኝ አልጠራጠርም። ወደ ቪዲዮ እንደምታዩት 1 ኪሎ የሚሆን የፍርኖ ዱቄት ነው ያዘጋጀሁት። ወደ 5-6 የሙልሙል ዳቦ ይወጣዋል እና ንጹህ እንዲሆን በመንፊያ አድርገን እናፈዋለን ማለት ነው። እንደዚህ ቆሻሻ ከላይ ያለውን ያወጣልናል ማለት ነው። ድንገት ዱቄት ውስጥ ሊኖር ስለሚችል እርሾ እናደርጋለን። ይሄ ኢንስታንት ድራይ ይስት የሚለው ማንኛውም እርሾ ማለት ነው። ይሄንን እንጨምራለን። ደግሞ 1 የሻይ ማንኪያ የሚያህል እንደዚህ እንጨምራለን ማለት ነው። 1 ከግማሽ የሚሆን የሻይ ማንኪያ እንጨምራለን። ከግማሽ የሚሆን ዘይት እንጠቀማለን። የምንጠቀመው እነዚህን ግብአቶች ነው። ከፈለጋችሁ የጥቁር አዝሙድ መጨመር ትችላላችሁ። እኔ አሁን ጥቁር አዝሙድ ስለሌለኝ ነው፣ ግን ጥቁር አዝሙድ ብትጨምሩበት የበለጠ ያጣፍጥላችኋል። ጥቁር አዝሙድም እዚህ ላይ በትናችሁ ማብካት ነው የሚሆነው ማለት ነው። ከዛ ሙቅ ውሃ፣ ለብ ያለ ውሃ እናዘጋጅና በሱ ነው የምናቦካው ማለት ነው። እንደምታዩት ነው። ከዛ ማብካት ነው የሚሆነው ማለት ነው እና ቀላል ስቴፕ ነው። እንደዚህ እንደምታዩት መጀመሪያ እናደባልቀዋለን። ከዛ ለብ ያለ ውሃ በመጠቀም እንደዚህ እናቦካዋለን ማለት ነው። እንደምታዩት ነው። እንደዚህ እናቦካዋለን። ዛሬ ከእናቴ ጋር ነው እየሰራሁ ያለሁት። ብልጭ እስከሚፍታታ ድረስ በደንብ እናቦካዋለን ማለት ነው። እንደዚህ አድርገን እናስቀምጠዋለን ማለት ነው። እንደዚህ ባለ ትሪ ክድና አድርገን እናስቀምጠዋለን ማለት ነው። ከዛ ነገ እንቀቅለዋለን ማለት ነው። በምታዩት ነው ጠዋት ላይ በደንብ ኩፍ ብሏል። አሁን ኮባ ላይ እያደረግን ወደ ምጣዳችን እናደርጋለን ማለት ነው።
ተባባራ ያደረገ እንደዚህ ምጣዳችን እናግላለን። ምጣዳችን እንደምናየው በደንብ ግሏል። እንደዚህ ምጣዳችን ላይ እናስቀምጠዋለን ማለት ነው። ወይም ዳቦ መጋገሪያም ካላችሁ በውስጡ መግባት ይችላል። እንደዚህ ገልበጥ እናደርገዋለን። እንደዚህ ከኮባ አውጥተን ደግሞ በደንብ እንዲበስል እናደርገዋለን። ማለት ነው። ቆንጆ የቡሂ ዳቦ ጋግረናል። እንኳን ለቡሂ በዓል በሰላም አደረሳችሁ። ከእናቴ ጋር ሆነን ነው የጋገርነው እና ቆንጆ ድሮ እናቶች እንደሚጋገሩት አይነት ነው የጋገረችልኝ እና ይሄንን ይመስላል ማለት ነው። እንደምታዩት ነው፣ ቆንጆ ዳቦ ነው። እንኳን ለቡሂ በዓል በሰላም አደረሳችሁ። መልካም በዓል ይሆንላችሁ። መልካም ጊዜ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉኝ። እስከሚቀጥለው ጊዜ ሰላም ቆዩኝ።